ሰላም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንግዲህ እንደተለመደው እኔ ወንድማችሁ ዳዊት ነኝ። በፈረስት ሶላር እንግዲህ አንዳንድ ኦንላይን ስራ እየሰራሁ ቆይቻለሁ። ዛሬ እንግዲህ በኔቲም አንድ 15 እስከ 25 ሰው ደርሷል። ለዛ እንግዲህ አሁን የተወሰነ ዛሬ የእራት ግብዣ ካምፓኒውም እኔም እንደዚሁ እንግዲህ አስተካክለን እዚሁ የኔ ቡድንን ሰብሰብ አድርጌ ከነሱ ጋር እየተመገበን እየጠጣን እየበላን ነው የምንገኘው ማለት ነው። አሁን እንግዲህ እያንዳንዳችን የየራሳችን ስራ መስራት ግድ ይለናል። ምክንያቱም በሶላር ብዙ ስራ መስራት ይጠበቅብናል። ብዙ ቲም መገንባት አለብን። ምክንያቱም ከጥቅሙም አንፃር ብዙ ነገር እንደሚጠበቅ ነው። ስለዚህ በፈረስት ሶላር ላይ እንግዲህ የሚሰራ ስራ አንደኛ ምርቶችን መግዛት ነው። ያ ማለት መከራየት ማለት ነው። አንደኛ በአዲስ አባላት ሲመጡ የሚገዙት እንግዲህ በአነስተኛ በትንሹ 600 ብር ነው። በ600 ብር የተገዛውን ምርት ደግሞ የዕለት ገቢውን በ25 ብር ነው የምንሰበስበው ማለት ነው። እሱ ደግሞ እስከ 50 ቀን ወይም 52 ቀን እንሰበስበዋለን። ከዛ በኋላ እና ያበቃል ማለት ነው። ይህ ሌላ አለ ከታች ሁለተኛ 2800 ማለት 2300 ብር አለ። እሱን መከራየት እንችላለን። እሱን ስንከራይ ደግሞ ልክ በዛው ልክ የዕለት ገቢው 99 ብር ይሆናል። ከዛ ከፍ ያለ ይመጣል እንግዲህ ወደ 5800 ብር ይሆናል። 5800 ብር የተከራየነው ምርት የቀን ገቢው እንግዲህ ወደ 255 ብር ይሰበስብልናል። ከዛ ደግሞ ከፍ ብሎ አሁንም 11800 ብር እንከራያለን። ከዛ በኋላ ያ ብር እንግዲህ የዕለት ገቢው 531 ብር ይሆናል። ይሄንን ደግሞ ደጋግመን ሁለት ጊዜ ሊሚት እንዳለው ሁለት ጊዜ ይገድባል መሰለኝ። እሱን እየሰራን መግዛትና መስራት እንችላለን ማለት ነው። ሌላ አሁን ደግሞ አዳዲስ የመጣው አለ። እሱ አንደኛ 3000 ያለ ይቀጥላል ከፍተኛ እስከ 9 ማለት 39000 ያለ የሚቀጥል አለ ከፍተኛ። ስለዚህ ይሄን እየገዛን ማለት እየተከራየን ያለውን ሰዓት ተጠቃሚ እንድንሆን በጣም አሪፍ ነው። 600 ብር ከተከራየነው እንግዲህ ወደ የሚያጣራው ወደ 1300 ምናምን ያክል ነው የሚያጣራው ማለት ነው። ደግሞ በዛ ልክ ሁሉም በዛው ልክ ነው የሚሄደው። ከፍተኛው እንግዲህ 11800 ብሩ ብንከራይ ወደ 28000 ነው የሚሆነው ማለት ነው። 11800 አስገብተን 28000 ማጣራት ይሆናል። እና የቀረውም እዛ ልክ ያድጋል። የ39000 ከፍተኛውን ብንገዛም እንግዲህ የመጨረሻው የሚያጣራልን ወደ ስንት ብር ነው? 92000 ብር አካባቢ ማለት ነው። ሌላው በዛ ልክ ስለሚጠቅመን ስለዚህ በሶላር ፓነል በዚህ ስራ በፈረስት ሶላር በርትተን ብንሰራና ሰዎችንም ብናሰራ ሞር እንደውም በእኛ ስር ብዙ ሰዎችን በመገንባት ብዙ ትልቅ ጥቅም አለ። ያ ማለት አሁን ለምሳሌ አንድ ሰው በራሱ ስር 25 ሰው ቢሰበስብ የ25 ሰው መሰብሰብ ብቻ ሳይሆን ደግሞ እስከ ቢሲዲ ድረስ ነው የሚቆጥረው። ያ ሁሉ ተደምሮ ወደ 25 ሰው ሲደርስ ያው ቲሸርት ነው የሚሸለመው። ከዛ ቀጥሎ 50 ሲደርስ የሞባይል ባንኪንግ ሞባይል ፓወር ባንኪንግ ይሸለማል። ከዛ በመቀጠል 100 በማድረስ አንድ ሞባይል ይሸለማል። ከዛ እንደገና ኮምፒውተሩን ደግሞ 500 ወደ 300 ሲያበቃ ኮምፒውተር ይሸለማል ማለት ነው። እንደገና 500 በማድረስ አፓች ሞተር ነው የሚሸለመው። እንደገናም ደግሞ አሁንም ወደ 1000 በማድረስ ስንት ነው የሚሸለመው ማለት ነው? 1.5 ሚሊዮን ብር የሚያወጣው መኪና ይሸለማል ማለት ነው። ስለዚህ በዚህ ሶላር በፈረስት ሶላር ላይ በርትተን ከሰራን በኛ ውስጥ ያሉ ሰዎችን ደግሞ እንዲሰሩ በማበረታታት ዴና ቡድን ብንገነባ ብንሰራ ተጠቃሚ ስለምንሆን አሁን ይሄንን ቪዲዮ የምትመለከቱ ሰዎች በርትታችሁ ስሩ። አብረን እንስራ፣ እንበልጽግ፣ እንለውጥ፣ ራሳችን ቤተሰቦቻችን እንቀይር። በርትተን በፈረስት ሶላር ሰርተን ራሳችን እናሳው። ከፈረስት ሶላር ጋር ሁላችንም ወደፊት ብለናል። በርቱ ብለናል። እንብላ እንጠጣ ወዳጆቼ። በጣም ደስ የሚለው ከፈረስት ሶላር